4.5 የሀገር ሚና ለሀገር ስልጣን የሚሰጡ ተቃራኒ ትርጓሜዎች። ሀገር ሊኖረው ስለሚገባው ተፈላጊ ሚና ወይም ኃላፊነት ግልጽ የሆኑ አንድምታዎች አሏቸው። ሀገር መሰረታዊ በሆነ መልኩ ክፉና አላስፈላጊ ነው ብለው ከሚያጣጥሉት አናርኪስቶች በስተቀር ሁሉም የፖለቲካ እሳቤዎች ሀገር በሆነ መልኩ ጠቃሚ እንደሆነ አድርገው ይቆጥሩታል። በሌኒን ሀገርን ማፈራረስ በሚለው መሪ ቃል የተነሱት አብዮታዊ ሶሻሊስቶች እንኳን ሳይቀሩ ከካፒታሊዝም ወደ ኮሚኒዝም የሚደረገውን ሽግግር ለመምራት የላብ አደሩ አምባገንነት ወይም ዲክታተርሺፕ ኦፍ ዘ ፕሮሌታሪያት በሚል መልክ ለጊዜው የሚቆይ የላብ አደር ሀገር አስፈላጊነትን ተቀብለዋል። ቢሆንም ግን ሀገር ሊኖረው ስለሚገባው ትክክለኛ ሚና እና በዚህም ምክንያት ሀገር በሲቪል ማህበረሰብ መካከል ሊኖረው ስለሚገባው ትክክለኛ ሚዛን ጥልቅ የሆነ አለመግባባት አለ። ስቴት ፎርምስ የተለያዩ የሀገር አይነቶች ከተገነቡት የተለያዩ የሀገር አይነቶች መካከል የሚከተሉት ይገኙበታል። ሚኒማልስ ስቴት። ሚኒማልስ ስቴት ማለት የሀገር ሚናው የመንግስት ሀገርን የሀገር ስትራክቸርን ተቋማትን በመጠቀም መጠነኛ የሆነ ጣልቃ ገብነት ያለው ለማለት ነው ሚኒማልስ ስቴት ማለት። ስለዚህ ይህ ሚኒማልስ ስቴት የሀገር ጣልቃ ገብነት በጣም አነስተኛ በሆነባቸውና በዋናነት ህግና ስርዓት ማስከበር ላይ ብቻ የሚወሰኑ ሀገር ለማለት ነው። ዲቨሎፕመንታል ስቴት ወይም ልማታዊ ስቴት፣ ልማታዊ ሀገር ለሀገር ኢኮኖሚያዊ እድገትና ለኢንዱስትሪ መስፋፋት ቀጥተኛና ንቁ ተሳትፎ የሚያደርጉ ሀገራት ለማለት ነው። ሶሻል ዲሞክራቲክ ስቴት ማህበራዊ ፍትህን ለማረጋገጥ የሀብት ክፍልን ለማመጣጠንና ለዜጎች ደህንነት ወይም ዌልፌር ትኩረት የሚሰጡ ሀገራት ማለት ነው። ኮሌክቲቫይዝድ ስቴት አብዛኛው የምርትና የኢኮኖሚ ምንጭ በግለሰብ እጅ ሳይሆን በጋራ ወይም በሀገር ቁጥጥር ስር የሚገኝባቸው ሀገራት ማለት ነው። ቶታሊታሪያን ስቴት ይህ ደግሞ በዜጎች የግልና ማህበራዊ ህይወት ላይ ሙሉ ቁጥጥር የሚያደርጉና ምንም አይነት ተቃውሞ የማይቀበሉ አምባገነን ሀገራት ማለት ነው። ሪሊጂየስ ስቴት ወይም የሃይማኖት ሀገር ለማለት ነው። ህጋቸውና የአመራር ስርዓታቸው በአንድ የተወሰነ ሃይማኖታዊ መርህ ወይም እምነት ላይ የተመሰረተ ሀገር ማለት ነው። ከላይ ያየናቸውን የስቴት ፎርምስ አሁን በዝርዝር እንመለከታለን። 4.5.1 ሚኒማል ስቴትስ። ሚኒማል ስቴት የክላሲካል ሊበራል ተመራጭ ስርዓት አይነት ነው። ዓላማውም ግለሰቦች ሰፊ ሊባል የሚችል ነፃነት እንዲኖራቸው ማረጋገጥ ነው። ይህ አመለካከት መነሻው ሶሻል ኮንትራክት ቲዮሪ ቢሆንም ለሀገር የሚሰጠው ትርጓሜ ግን በመሰረቱ አሉታዊ ወይም ኔጌቲቭ የሚባል ነው። ከዚህ አንጻር የሀገር ጠቀሜታ የሰዎችን ባህሪ የመገደብ ብቃት ያለው መሆኑ ነው። ይህም ግለሰቦች የሌሎችን መብት ነፃነት እንዳይጋፉ ወይም እንዳይጥሱ ለማድረግ ይረዳል። በዚህ እይታ ሀገር ጥበቃ የሚሰጥ አካል ብቻ ነው። ዋና ተግባሩም ዜጎች የተሻለ ነው ብለው ባሰቡት መንገድ ህይወታቸውን እንዲመሩ የሚያስችል የሰላምና የማህበራዊ ስርዓት ማዕቀፍ ማዘጋጀት ነው። የሎክ ሚኒማል ስቴት ቲዮሪ በሎክ ዝነኛ ምስያ ወይም ስማይል መሰረት ሀገር እንደ የሌሊት ዘበኛ ያገለግላል። የእርሱም ግልጋሎት የሚፈለገው ስርዓት ያለው የሰው ልጅ አኗኗር አደጋ ላይ ሲወድቅ ብቻ ነው። ይህ ሆኖም ይኸው አነስተኛ ወይም የሌሊት ዘበኛ ተብሎ የሚጠራው ሀገር ሶስት ዋና ዋና ተግባራት ይኖሩታል። በመጀመሪያና ከሁሉም በላይ ሀገር የሚኖረው የሀገር ውስጥ ሰላምና ጸጥታ ለመጠበቅ ነው። ሁለተኛ በግል ዜጎች መካከል የሚደረጉ ውሎች ወይም በፈቃደኝነት ላይ የተመሰረተ ስምምነቶች መከበራቸውን ያረጋግጣል። ሶስተኛው ደግሞ ከውጭ ወረራ መከላከልን ይሰጣል። ስለሆነም የአንድ አነስተኛ ሀገር ሚኒማል ስቴት ተቋማዊ መዋቅር በፖሊስ ኃይል፣ በፍርድ ቤት ስርዓትና በሆነ አይነት የወታደራዊ ኃይል ብቻ የተገደበ ነው። ኢኮኖሚያዊ፣ ማህበራዊ፣ ባህላዊ፣ ሞራላዊ እና ሌሎች ኃላፊነቶች የግለሰብ ድርሻ ናቸው። ስለዚህም እነዚህ ጉዳዮች በጽኑ የሲቪል ማህበረሰብ አካላት ተደርገው ይወሰዳሉ። ይህ የሚኒማል ስቴት ዓላማ በዘመናዊ ፖለቲካ ክርክር ውስጥ በኒው ራይት ተቀባይነት አግኝቷል። ይህ ኒው ራይት ወይም
የአዲስ ቀኝ ዘመም የቀድሞ ሊበራል ሀሳቦችና በተለይም የነፃ ገበያ ወይም የክላሲካል ኢኮኖሚ ንድፈ ሀሳቦች መሰረት በማድረግ የሀገር ድንበር ወደ ኋላ የመመለስ ወይም ደግሞ ሮል ባክ ዘ ፍሮንቲር ኦፍ ዘ ስቴት አስፈላጊነትን አውጇል። በሮበርት ኖዚክ 1974 ጽሑፎች ውስጥ ይህ አመለካከት የግለሰብ መብቶችን በተለይም የንብረት መብትን ለመከላከል ሲባል የሎካል ሊበራሊዝም እንደገና ማረጋገጥ ሆኖ ቀርቧል። እንደ ፍሬድሪክ ቮን ሃይክ እንዲሁም ሚልተን ፍሬድማን ባሉ የነፃ ገበያ ኢኮኖሚስቶች እይታ የሀገር ጣልቃ ገብነት ውድድርን፣ ብቃትን እና ምርታማነትን የሚቀንስ እንደ ዴድ ሃንድ ወይም ደግሞ ጥቅም የሌለው ወይም በድን አካል ተደርጎ ይወሰዳል። እንደ ኒው ራይት ወይም ደግሞ አዲሱ ቀኝ ዘመም እይታ አንጻር ሀገር ኢኮኖሚያዊ ሚና በሁለት ተግባራት ላይ ብቻ የተገደበ መሆን አለበት። የመጀመሪያው የተረጋጋ ልውውጥ ዘዴን ወይም ጤናማ ገንዘብን፣ ይህም ዝቅተኛ ወይም ዜሮ ግሽበትን ማስጠበቅ። ሌላኛው በሞኖፖል ኃይል፣ በዋጋ መስተካከል ወይም ፕራይስ ፊክሲንግ እና በመሳሰሉት ላይ ቁጥጥር በማድረግ ውድድርን ማበረታታት። 4.5.2 ዲቨሎፕመንታል ስቴት ልማታዊ መንግስታት ለሚኒማልስት ስቴት የሚሆኑ ምርጥ ታሪካዊ ምሳሌዎች በ19ኛው ክፍለ ዘመን በቅድመ ኢንዱስትሪ ልማት ወቅት የነበሩት እንደ እንግሊዝ እንዲሁም አሜሪካ ያሉ ሀገራት ናቸው። ሆኖም ግን እንደ አጠቃላይ ደንብ አንድ ሀገር ወደ ኢንዱስትሪ ልማት የገባው በዘገየ ቁጥር የሀገሩ ኢኮኖሚ ሚና በዚያው ልክ እየሰፋ ይሄዳል። ለምሳሌ ጃፓን እና ጀርመን ከመጀመሪያው ጀምሮ የበለጠ ንቁ የሆነ ልማታዊ ሚናን ተረክበዋል። ዲቨሎፕመንታል ስቴት ወይም ልማታዊ ሀገር ማለት የኢንዱስትሪ እድገትንና ኢኮኖሚ ልማትን ለማፋጠን በሚል የተወሰነ ዓላማ በኢኮኖሚ ህይወት ውስጥ ጣልቃ የሚገባ ሀገር ወይም ጣልቃ የሚገባ መንግስት ያለበት ሀገር ማለት ነው። ይህ ሲባል ገበያውን በሶሻሊስታዊ ወይም ደግሞ የእቅድና ቁጥጥር ስርዓት ለመተካት የሚደረግ ሙከራ ማለት አይደለም። ይልቁንም በሀገርና በዋና ዋና ኢኮኖሚ አካላት መካከል አጋርነት ለመፍጠር የሚደረግ ጥረት ነው። ይህም አብዛኛውን ጊዜ ኮንዘርቫቲቭ ወይም ወግ አጥባቂና ብሔራዊ ቅድሚያ የሚሰጣቸው ጉዳዮች ላይ የተመሰረተ ነው። ለልማታዊ ሀገር ወይም ዲቨሎፕመንታል ስቴት ትልቁ የታሪክ ምሳሌ ጃፓን ናት። በጃፓን ዘመን 1868 እስከ 1912 የጃፓን ሀገር እስከ ሁለተኛው የዓለም ጦርነት ድረስ የጃፓንን ኢኮኖሚ በበላይነት ይቆጣጠሩ ከነበሩት ዛይቡትሱ ተብሎ ከሚጠሩት የቤተሰብ የንግድ ግዛቶች ጋር የጠበቀ ግንኙነት መስርቶ ነበር። ከ1945 ጀምሮ የጃፓን ልማታዊ መንግስት ሚናው በዓለም አቀፍ ንግድና ኢንዱስትሪ ሚኒስቴር MITI ተረክቧል። ይህ ሚኒስቴር ከጃፓን ማዕከላዊ ባንክ ጋር በመሆን የግል ኢንቨስትመንቶች ውሳኔዎችን በመቅረጽ እና የጃፓን ኢኮኖሚ በዓለም አቀፍ ደረጃ ተወዳዳሪ እንዲሆን አቅጣጫ በማስያዝ ረገድ ትልቅ እገዛ ያደርጋል። ተመሳሳይ የሆነ የልማታዊ ጣልቃ ገብነት ሞዴል በፈረንሳይ ውስጥ የነበረ ሲሆን በዚያም የግራ ዘመም ሆኑ የቀኝ ዘመም ሀገራት የኢኮኖሚ እቅድ አስፈላጊነትን የመቀበል ዝንባሌ ነበራቸው። የሀገር ቢሮክራሲውም ራሱን እንደ ብሔራዊ ጥቅም ጠባቂ አድርጎ ይመለከተዋል። እንደ ኦስትሪያ እና በተወሰነ መልኩ እንደ ጀርመን ባሉ ሀገራት ኢኮኖሚያዊ ልማት የተመዘገበው የአጋርነት ሀገር ወይም ፓርትነርሺፕ ስቴት በመገንባቱ ነው። በዚህ ስርዓት ውስጥ በሀገር እና በዋና ዋና የኢኮኖሚ አካላት በተለይም በትልልቅ የንግድ ድርጅቶች እና በተደራጁ የሰራተኛ ማህበራት መካከል የጠበቀ ግንኙነት እንዲኖር ከፍተኛ ትኩረት ይሰጣል። በቅርብ ጊዜያት የኢኮኖሚ ግሎባላይዜሽን ኮምፒቲሽን ስቴትስ እንዲፈጠሩ ምክንያት ሆኗል። ለዚህም እንደ ምሳሌ የሚጠቀሱት የምስራቅ ኤሲያ ታይገር ኢኮኖሚስ የነብር ኢኮኖሚዎች ወይም የነብር ሀገሮች ተብሎ ሊጠሩ ይችላሉ የሚጠሩት ሀገራት ናቸው። ተወዳዳሪ ሀገራት ወይም ኮምፒቲሽን ስቴት ተለይተው የሚታወቁት ከጊዜ ወደ ጊዜ እየጠነከረ በመጣው አህጉር አቋራጭ
ኦር ትራንስናሽናል ውድድር ውስጥ ለኢኮኖሚ ስኬት ዋነኛው ዋስትና ትምህርትና ስልጠና ማጠናከር መሆኑ በመገንዘባቸው ነው። 4.5.3 ሶሻል ዲሞክራቲክ ኦር ዌልፌር ስቴትስ ልማታዊ ሀገር ልማታዊ መንግስት በኢኮኖሚ ውስጥ ጣልቃ የሚገቡት የኢኮኖሚ እድገትን ለማነቃቃት ሲሆን ሶሻል ዲሞክራሲ ግን ጣልቃ የሚገቡት ሰፋ ያለ የማህበራዊ መዋቅር ለውጥ ለማምጣት ነው። ይህም አብዛኛውን ጊዜ እንደ ፍትሃዊነት፣ እኩልነትና ማህበራዊ ፍትህ ባሉ መርሆች ላይ የተመሰረተ ነው። እንደ ኦስትሪያ እና ስዊድን ባሉ ሀገራት የሀገር ጣልቃ ገብነት በልማታዊም ሆነ በሶሻል ዲሞክራሲያዊ ቅድሚያ የሚሰጣቸው ጉዳዮች የሚመራ ነው። ይሁን እንጂ ዲቨሎፕመንታሊዝም ወይም ደግሞ ልማታዊነት እና ሶሻል ዲሞክራሲ ሁልጊዜ አብረው አይሄዱም። ማርኳንድ 1988 እንዳመለከተው ምንም እንኳን የዩናይትድ ኪንግደም ሀገር ከሁለተኛው የዓለም ጦርነት በኋላ ባለው ጊዜ በሶሻል ዲሞክራሲያዊ መስመር በከፍተኛ ሁኔታ ቢስፋፋም ወደ ልማታዊ ሀገርነት ግን ሊሸጋገር አልቻለም። ሶሻል ዲሞክራቲክ ስቴት ወይም ሶሻል ዲሞክራሲያዊ ሀገር ለመረዳት ዋናው ቁልፍ ሀገር እንደ አስፈላጊ ክፉ ነገር ነሰሪ ኢቭል ከሚቆጠረው አሉታዊ ወይም ኔጌቲቭ እይታ ወደ አዎንታዊ ፖዚቲቭ እይታ የሚያደርገው ሽግግር ነው። በዚህ አዎንታዊ እይታ መንግስት ነፃነትን የሚያስፋፋና ፍትህን የሚያሰፍን መሳሪያ ተደርጎ ይታያል። በመሆኑም ሶሻል ዲሞክራሲያዊ ሀገር ለዘመናዊ ሊበራል እና ለዲሞክራሲያዊ ሶሻሊስት ተመራጭ ሞዴል ነው። ሶሻል ዲሞክራሲያዊ ሀገር ለስርዓታማ ኑሮ አስፈላጊ የሆኑ ሁኔታዎችን በማመቻቸት ብቻ አይወሰንም። ይልቁንም ንቁ ተሳታፊ ነው። በተለይም በገበያ ኢኮኖሚ ውስጥ የሚታዩ አለመመጣጠን ወይም ኢምባላንስ እና ኢፍትሃዊነትን ለማስተካከል ይሰራል። ስለሆነም ይህ ሀገር ትኩረቱ ሀብት በማፍራት ላይ ብቻ ሳይሆን ይልቁንም ፍትሃዊ ነው ተብሎ የሚታመን የሀብት ክፍፍል ዲስትሪቢዩሽን ኦፍ ዌልዝ ላይ ነው። በተግባር ሲታይ ይህ ጥረት የሚያተኩረው ድህነትን በማስወገድና ማህበራዊ እኩልነትን በመቀነስ ላይ ነው። ስለዚህ የሶሻል ዲሞክራሲያዊ ሀገር ሁለት ተጓዳኝ መገለጫዎች፣ አንደኛው ኬኔዥያኒዝም፣ ሁለተኛው ደግሞ ሶሻል ዌልፌር ወር ማህበራዊ ደህንነት ናቸው። የኬኔዥያኒዝም ኢኮኖሚ ፖሊሲዎች ዓላማ ካፒታሊዝምን በመምራት ወይም በመቆጣጠር የኢኮኖሚ እድገትን ማሳደግ እንዲሁም ሙሉ የስራ ዕድል ኦር ፉል ኤምፕሎይመንት ማስጠበቅ ነው። ምንም እንኳን ይህ የተወሰነ እቅድ ሂደትን ሊጠይቅ ቢችልም የቀድሞ የኬኔዥያኒዝም ስትራቴጂ በፊስካል ፖሊሲ ማስተካከያዎች አማካኝነት ፍላጎትን መምራት ወይም ዲማንድ ማኔጅመንት ላይ ያተኩራል። ይህም ማለት የሀገር ወጪንና የታክስ መጠንን ከፍ ወይም ዝቅ በማድረግ ኢኮኖሚውን ማመጣጠን ነው። የማህበራዊ ደህንነት ፖሊሲዎችን መከተል የደህንነት ጠባቂ ሀገር ወይም ዌልፌር ስቴት ወደሚባለው ስያሜ መርቷቸዋል። የእነዚህም ሀገር ኃላፊነት የዜጎቻቸውን ማህበራዊ ደህንነት እስከ ማሳደግ ድረስ ሰፍቷል። በዚህም ረገድ ሶሻል ዲሞክራሲያዊ ሀገር ግለሰቦችን ለማብቃት ወይም ኢምፓወርመንት የተጋ አመቻች መንግስት ወይም ኢኔብሊንግ ስቴት ተደርጎ ይወሰዳል። 4.5.4 ኮሌክቲቫይዝድ ስቴት ልማታዊና ሶሻል ዲሞክራሲ ሀገር በኢኮኖሚ ህይወት ውስጥ ጣልቃ የሚገቡ በአብዛኛው የግል በሆነ ኢኮኖሚ ላይ መመሪያ ለመስጠት ወይም ድጋፍ ለማድረግ ሲሆን ኮሌክቲቫይዝድ ስቴት ግን ወይም ሀገር ግን አጠቃላይ የኢኮኖሚ ህይወቱን በመንግስት ቁጥጥር ያውሉታል። ለነዚህ ሀገር ምርጥ ምሳሌ የሚሆኑት እንደ የቀድሞ ሶቪየት ህብረት እና በመሳሰሉት የኦርቶዶክስ ኮሚኒስት ሀገራት እንዲሁም በመላው ምስራቅ አውሮፓ የነበሩ ናቸው። እነዚህ ሀገራት የግል የንግድ ስራን ወይም ፕራይቬት ኢንተርፕራይዝ ሙሉ በሙሉ ለማጥፋት የሞከሩ ሲሆን በኢኮኖሚ ሚኒስትሮች እና በእቅድ ኮሚቴዎች መረብ የሚመራ ማዕከላዊ እቅድ ያለው ኢኮኖሚ ወይም ሴንትራሊ ፕላንድ ኢኮኖሚስ መስርተዋል። በዚህ ምክንያት ኮማንድ ኢኮኖሚስ ወይም የእዝ ኢኮኖሚ የሚባሉት
ተመሰረቱ። እነዚህ በመጨረሻው ወይም በትልቁ ስልጣን ባለው በኮሚኒስት ፓርቲ ከፍተኛ አካላት በመመራት የመመሪያ እቅድ ወይም ደግሞ ዳይሬክቲቭ ስርዓት አማካኝነት የተደራጁ ነበሩ። ኢኮኖሚውን በሀገር ስር የማድረግ ኦር ኮሌክቲቫይዜሽን መስፈርት የሚመነጨው ሶሻሊዝም ከግል ንብረት ይልቅ ለጋራ ባለቤትነት ኮመን ኦነርሺፕ ካለው መሰረታዊ ምርጫ ነው። ሆኖም ግን ይህን ግብ ለማሳካት ሀገርን እንደ መሳሪያ መጠቀም ማርክስና ኤንግልስ 1820 እስከ 95 በቀደሙት ጽሑፎቻቸው ካሰፈሩት ይልቅ ለሀገር ስልጣን የበለጠ አዎንታዊ አመለካከት መኖሩን ያሳያል። ማርክስና ኤንግልስ የግል ንብረትን ወደ ሀገር ይዞታ ማዛወርን ኦር ናሽናላይዜሽንን በምንም መልኩ ውድቅ አላደረጉም። በተለይ ኤንግልስ በሰራተኛው ወይም ባላባደሩ የበላይነት ወይም ዲክታተርነት ኦር ዲክታተርሺፕ ኦፍ ዘ ፕሮሌታሪያት በአመራር ጊዜ ውስጥ የሀገር ቁጥጥር ፋብሪካዎችን፣ ባንኮችን፣ የትራንስፖርት አገልግሎቶችና ሌሎችንም እንዲያካትት እንደሚሰፋ ተገንዝቦ ነበር። ይሁን እንጂ እነርሱ የገመቱት የላባደሩ ሀገር ጊዜያዊ ብቻ እንደሚሆን እና የመደብ ግጭት እየቀነሱ ሲሄዱ መንግስት እየጠፋ ወይም ደግሞ ዊዘራዊ እንደሚሄድ ነበር። በአንጻሩ ግን በሶሻሊስት ህብረት የነበረው ኮሌክቲቫይዝድ ሀገር ቋሚ ከጊዜ ወደ ጊዜ ይበልጥ ሀያል እና ቢሮክራሲያዊ እየሆነ መጣ። በስታሊን አገዛዝ ስር ሶሻሊዝም በተግባር ከስቴቲዝም ሁሉንም ነገር በሀገር ቁጥጥር ስር ከማድረግ ጋር እኩል ታይቷል። ሶሻሊዝም እርምጃው የሚለካው በሀገራዊ መዋቅሩ ወይም ደግሞ ስቴት አፓራተስ የኃላፊነትና የስልጣን አድማስ መስፋት ነበረ። በእርግጥም ክሩሽቼቭ በ1962 የፕሮሌታሪያት አምባገነንነት ወይም የዲክታተርሺፕ ኦፍ ፕሮሌታሪያት የላባደሩ የሰራተኛው አምባገነንነት ማክተሙን ካወጁ በኋላ ሀገር በይፋ የመላው የሶቪየት ህዝቦች ጥቅም መገለጫ ተደርጎ ተለይቷል። 4.5.5 ቶታሊታሪያን ስቴት በጣም ጽንፈኛ እና ሰፊው የሀገር ጣልቃ ገብነት የሚታየው በቶታሊታሪያን ሀገር ውስጥ ነው። ቶታሊታሪያኒዝም ዋናው ባህሪ በሰው ልጆች ህይወት ውስጥ በሁሉም ረገድ ዘልቆ የሚገባ ሁሉን አቀፍ ሀገር መገንባት ነው። ሀገር ኢኮኖሚን ብቻ ሳይሆን ትምህርትን፣ ባህልን፣ ሃይማኖትን፣ የቤተሰብ ህይወትንና ሌሎችንም ጉዳዮች በቀጥታ ቁጥጥር ስር ያውላል። ለቶታሊታሪያን ሀገር ምርጥ ምሳሌዎች የሂትለር ጀርመንና የስታሊን ሶቪየት ህብረት ናቸው። ምንም እንኳን እንደ ሳዳም ሁሴን ኢራቅ ያሉ ዘመናዊ አገዛዝ ተመሳሳይ ባህሪያት እንዳላቸው ቢታመንም የእነዚህ አገዛዞች ዋና ምሰሶዎች ሁሉን አቀፍ የሆነ ክትትል ኦር ሰርቬላንስ እና የሽብር ፖሊሲ ተግባር እንዲሁም በሁሉም ቦታ የሚሰራጩ የርዕዮተ ዓለም ማጭበርበርና ቁጥጥር ስርዓት ናቸው። በዚህ ረገድ ቶታሊታሪያን ሀገር የሲቪል ማህበረሰብን ሙሉ በሙሉ በማጥፋት የግል ህይወት ክልልን ጨርሶ ያስቀራሉ። ይህ ግብ የግለሰብን ማንነት በማህበረሰባዊ ስብስብ ውስጥ ለማሟሟት የሚፈልጉ ፋሽስቶች ብቻ በግልጽ የሚደግፉት ዓላማ ነው። አንዳንድ ጊዜ ሞሶሎኒ ስለ ቶታሊታሪያን ሀገር የነበረው ጽንሰ ሀሳብ ከሄግል እምነት የመነጨ ነው ተብሎ ይከራከራል። ይህም ሀገርን የአባላቱን ደግነትና እርስ በርስ መተሳሰብ የሚያንጸባርቅ ኢቲካል ኮሚኒቲ ወይም ስነ ምግባራዊ ማህበረሰብ አድርጎ የመመልከት እይታ ነው። ከዚህ አንጻር ሲታይ የሰው ልጅ ስልጣኔ እድገት ከሀገር ታላቅነት ወይም ጠንካራነት እና ከኃላፊነቱ መስፋፋት ጋር በቀጥታ የተቆራኘ ተደርጎ ይታያል። 4.5.6 ሪሊጂየስ ስቴት ሃይማኖታዊ ሀገር ከላይ ላዩ ሲታይ ሪሊጂየስ ስቴት ወይም ሃይማኖታዊ ሀገር የሚለው ቃል እርስ በርሱ የሚጋጭ ይመስላል። ምክንያቱም ዘመናዊ ሀገር የተመሰረተው በአብዛኛው የሲቪል ስልጣን በሃይማኖታዊ ስልጣን ላይ ድል በመቀናጀቱ ሲሆን ሃይማኖትን በመንግስትና በቤተ ክርስቲያን መለያየት አማካኝነት ይበልጥ ወደ ግል ህይወት ክልል እንዲገደብ ተደርጓል። ስለሆነም የሀገር ሉዓላዊነት እድገት አብዛኛውን ጊዜ ከሴኩላሪዝም ጉዞ ጋር
እጅና ጓንት ሆኖ የዘለቀ ነው። በአሜሪካ የሀገር ሴኩላሪዝም ባህሪ በህገ መንግስት የመጀመሪያው ማሻሻያ ፈርስት አሜንድመንት ላይ የሰፈረ ሲሆን ይህም የማምለክ ነፃነት እንዳይገደብ ዋስትና ይሰጣል። በፈረንሳይ ደግሞ የቤተ ክርስቲያን እና የሀገር መለያየት ላይሲቲ በተባለው ጥብቅ መርህ አማካኝነት ተጠብቆ ቆይቷል። እንደ ኖርዌይ፣ ዴንማርክ እንዲሁም ዩናይትድ ኪንግደም ባሉ ሀገራት የሀገር ሃይማኖቶች ወይም ደግሞ established religions ቢኖሩም እነዚህ ሃይማኖቶች የሚያገኟቸው ጥቅሞች ከቴዎክራሲያዊ አገዛዝ ጋር ፈጽሞ አይወዳደሩም። እንዲሁም የፖለቲካ ተጽዕኗቸው በማህበረሰቡ ከፍተኛ የሴኩላሪዝም ደረጃ የተገደበ ነው። ይሁን እንጂ ከ1980ዎቹ ጀምሮ ያለው ጊዜ የሃይማኖታዊ ሀገር መነሳት ማስተዋል ይቻላል። ይህም በሃይማኖታዊ አክራሪነት ወይም ፋንዳሜንታሊዝም ውስጥ ባለው የህዝባዊ እና የግል ህይወት ክፍፍል የመቃወምና ሃይማኖትን የፖለቲካ መሰረት አድርጎ የመመልከት ዝንባሌ የተነሳ የመጣ ነው። የአክራሪነት ንቅናቄዎች የፖለቲካውን ዘርፍ በተፈጥሮ እንደተበላሸ ከመመልከት ይልቅ በተለምዶ የሀገር ስልጣን ለመቆጣጠር እና የሀገርን መንግስትን ለስነ ምግባራዊ እና ለመንፈሳዊ መታደስ እንደ መሳሪያ ለመጠቀም ይጥራሉ። ይህ ለምሳሌ ከ1978 በኋላ በፓኪስታን በጀኔራል ዚያ ኡል ሀቅ አማካኝነት በተጀመረው እስላማዊ የማድረግ ወይም እስላማይዜሽን ሂደት በ1979 አብዮት ምክንያት በኢራን ውስጥ እስላማዊ ሀገር በመመስረቱ እንዲሁም ምንም እንኳን ለሴኩላሪዝም የመንግስትና የሃይማኖት መለየት ይፋዊ ቁርጠኝነት ቢኖርም በስሪላንካ ሀገር እና በሲንሃላ ቡድሂዝም መካከል ባለው የጠበቀ ግንኙነት በተለይም ከታሚል ተገንጣዮች ጋር ይደረግ የነበረው የኃይል ግጭት ዓመታት ውስጥ በግልጽ የታየ ነበር። ምንም እንኳን በትክክለኛው አነጋገር ሃይማኖታዊ ሀገር በሃይማኖታዊ መርሆች ላይ የተመሰረተ ቢሆንም እንደ ኢራን ሞዴል ግልጽ የሆኑ የቲዮክራሲ ወይም ሃይማኖታዊ አገዛዝ ባህሪያትን ቢይዙም በሌሎች ሁኔታዎች ግን ሃይማኖታዊ ዝንባሌ ያላቸው መንግስታት በህገ መንግስታዊ ሴኩላሪዝም ማዕቀፍ ውስጥ ይንቀሳቀሳሉ።